አይሻልም? ቤተሰብ ምን ታስባላችሁ? 2200 ሰው አለ እና ሀሳባችሁ ይሻላል? መንታ መንታ እኔ እንደዛ ነው የተመረጥኩት። እናንተ ምን አለባችሁ? እነዚህ አው ይላሉ እኮ ምን አለባችሁ? ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ የሚወለዱት ልጆች። አሁን እኮ ነው ሳትወልጂ እኮ ነው መተኛት ያለብሽ እኮ። አሁን ልጅ የሚባል ነገር መጣ ማለት ሻወር ውስጥ ይኩልተኛ በቃ ተኝም ነው የምልሽ። ወገብህን አመረክ ኧረ ፈታቢ ችግር የለም። ሞልቼ ነበር አንቺ አንቺ ራሱ እኮ ዲት ብለሻል። ግን ወይኔ ምንድን ነው የተሰጠኝ? ምን ተሰጠሽ? ዶርሳና እና ልጅ ሳይወለድ ነው መተኛት በጊዜ። እኔ ተይው ችግር የለም። አንተማ ምን አለብህ? ምን አለብህ? ምን አለብህ? እና አንተ አትወልድ ትላጫለሽ እንዴ? እየተላጥኩኝ አይደለም እባክህ፣ እውነታውን ነው ያወራሁት። እውነት ነው። ምን አለብህ? እዛ ፈርድሜ በልቼ ይመጣሉ። አንቺ ተኝተሽ ልጅ ነው የምትይው አይደለም? ፈርድሜ ነው እንዴ? ከዛ ጭቅጭቅ ታነሻለሽ። ምርይ ታንክስ ልብ ቅርጽ እየሰጡሽ ነው፣ አበባ እየሰጡሽ። አመሰግናለሁ። ምንድን ነው ያልሽው? አይ ምንም። ምን አልኩኝ? እንዴት እንዲህ ይባላል? አይባልም፣ ነውር ነው። እዚህ ምሳም ጋር ይኸው ገረጨሽኩላችሁ። ለእናንተ አይደለም ለዘር ታንክስ። አፈረች ጉንጬ እንዳይሳሳ ግን ዛሳ ታስፈራሪናለሽ እንዴ? ወይኔ ጠፋ፣ ላይቱ ጠፋ። በዚህ ሰዓት እንዴት ትረብሻለች? መብራት የጠፋ ልጅ በዩ እኮ ላይት ራሱ መብራት የጠፋ ነበር። አይሆንም። ኧረ እንዴት ነው በሉት፣ እንዴት ነው? ይኸው መጣችሽ። ከዛስ አንዱኛ ሂድባት አሉኝ አይደል? ሲጀመር እነሱ ናቸው የሚመክሩ እኮ። እኔ መች ጠፋኝ? መች መከሩኝ? ተኝታለሽ፣ ደክሟቸዋል። ስለለካ አንቺ ተነሳሽ ደክሟቸዋል። ጉድ ጉድ እያልሽ ልጆቼ ማን ነው እንዴ? ቆይ እነዚህ ልጆች እኔ እንጫወትላቸው።